ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሀገር ሰዓት አቆጣጠር ሰላማችሁ ብዝት ይበልልኝ። እኔ በጣም ሰላም ነኝ። በሳውዲ የሚገኙ ከ200 በላይ የሚሆኑ ኢትዮጵያውያን ሊገደሉ መሆናቸው እየተሰማ ነው እና ያው በምትችሉት አቅም ያው ድምፅ ሆኗቸው ወይ እንደዚህ ቪዲዮ እየሰራችሁ ወይ ሪፖስት ኮፒ እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። በእርግጥ ሰው ሰላማዊ ሰልፍ ቢወጣ ምንም ቢያደርግ የሳውዲ ህግ ነው። በጣም ከባድ ነው ህጋቸው እና ግን ያው ምናልባት እንደው ለመንግስት ደርሶ ይሄ ነገር ለመንግስት ላይ ደርሶ እሱ በመንግስት ደረጃ የሚፈታበት ነገር ቢፈጠር ነው እንጂ ሰው ሰላማዊ ሰልፍ ስለወጣ ምንም ስላለም ህጋቸው በጣም ከባድ ነው። የቆረጠ ይቆረጥ፣ የገደለ ይገደል ነው። እንግዲህ በረመዳናቸው እንኳን ማስቲካ ማኘክ በጣም ብዙ ቅጣት እንደሚያስቀጣ በጣም ከባድ ነው እንትናቸው ህጋቸው እና ይህን ነገር የሚመለከተው ያው መንግስትን ነው። የመንግስት አካላት የሆኑት እዛው ኤምባሲ ካለ ወደ ኤምባሲ የሚካሄድበትን መንገድ ቢፈጠርና ያው ሰው እንትን እንዲላቸው ቢረዳቸው ነው እንጂ ሰላማዊ ሰልፍ ቢወጣ ምንም ቢልም ህጋቸው በጣም ከባድ ነው። እባካችሁ ወጣቶች በህገ ወጥ መንገድ ከሀገራችሁ አትውጡ። በህጋዊ እንኳን ብትወጡ የምትሰሩበትን የስራ ድርሻ አውቃችሁ ውጡ። ምንም አይነት ወንጀል እነሱ ይቅርታ የላቸውም። በጣም ከባድ ነው ህጋቸው፣ በጣም ይከብዳል እና በህጋዊም ብትመጡም በህገ ወጥም ብትመጡም ህገ ወጥ ያው እንዲህ ዞሮ ዞሮ ሞት ነው፣ መጨረሻው ሞት ነው። የህገ ወጥ መንገድ የህገ ወጥ ስደት መጨረሻው ሞት ነው። በቃ ምንም እንትን የሚል ነገር የለም እና ስትወጡ ከሀገራችሁ ህጋዊ ሆናችሁ ውጡ። የሚገርመው ነገር የምታወጡት ወጪ እኮ ህጋዊ ሆነው ከሄዱት የበለጠ ወጪ ነው የምታወጡት። ልዩነቱ ፓስፖርት አለማውጣት ብቻ ነው እና በተቻላችሁ አቅም ህጋዊ ሆናችሁ ከሀገራችሁ ብትወጡና ነፍሳችሁን ብትታደጉ መልካም ነው። ግን ደግሞ በህጋዊም ደግሞ ሆነ ስትወጡ ከሀገራችሁ የምትሰሩትን የስራ ድርሻ አገራችሁ ሆናችሁ እወቁት። እዚህ መታችሁ ወንጀል ስትሰሩ ስትገኙ ይኸው እንግዲህ ማንም አይደርስም። ዋናው የጥቃቱ ሰለባ የምትሆኑት እናንተ ናችሁ፣ የምትገደሉት የምትጨፈጨፉት እናንተ ናችሁ እና ደላላን እያመናችሁ ህይወታችሁን ባታጡ ጥሩ ነው። ለቤተሰብ ይሄ ነገር በጣም ከባድ ነው። በእውነት በጣም ከባድ ነው። ቤተሰብ ከምንም በላይ ቤተሰብ ይጎዳል እና ራሳችሁን ከሀገራችሁ ስትወጡ አሁን በሊቢያ ብዙ ወጣቶች እየተሰቃዩ ነው። 2 ዓመት 3 ዓመት ይሆናቸዋል ያለ ምንም ነገር። እንግዲህ ያንን መቼም የማያውቅ ህብረተሰብ የለም። ያንን ሁሉ እያወቃችሁ ለምን ትወጣላችሁ? ህይወታችሁን ለምን በማይሆን በበረሃ ለምን ህይወታችሁ ያልፋል? ከዚህ የባሰ እኮ ችግር የለም ኢትዮጵያ ውስጥ። እውነት እንደዚህ በረሃ ላይ ተንከራቶ ከመሞት የበለጠ ችግር የለም እና በየመንገዱ የምታወጡት ወጪ ወይ ሀገራችሁ ሆናችሁ ብትሰሩበት መልካም ነው፣ ወይ ደግሞ ከወጣችሁም ደግሞ በህጋዊ የምሰሩትን ስራ አውቃችሁ ብትወጡ መልካም ነው እና እኔ በጣም አዝኛለሁ። በእኔ በኩል በጣም አዝኛለሁ። እባካችሁ ለሚመለከተው አካል እንዲደርሱ ሁላችሁም ድምፅ ሆኑ። እንግዲህ የመንግስት አካል ይህንን ነገር መፍታት የሚችል ከሆነ ያው ሁላችሁም እንደዚህ ቪዲዮም እየሰራችሁም ሪፖስት ኮፒም እያደረጋችሁ ለሁሉም እንዲደርስ አድርጉ። አመሰግናለሁ።